በሀላባ ዞን የማህበረሰብ አቀፍ ጤና መድህን የዞን ከፍ ያለ ቋት የልምድ ልውውጥ ከፌዴራል ጤና መድህን ኤጀንሲ ከሲዳማ ክልል ከደቡብ ኢትዮጵያ ክልል ከኦሮሚያ ክልልና ከአማራ ክልል የተወጣጡ ልኡካን ቡድን በሀላባ ቁሊቶ ከተማ የልምድ ልውውጥ አደረጉ። በልምድ ልውውጡ ላይ የእንኳን ደህና መጣችሁ ንግግር ያደረጉት የሀላባ ቁሊቶ ከተማ ከንቲባ አቶ ገመዳ መሐመድ በመቻቻልና በመተባበር የመንግስትን እጅ ሳይጠብቅ በርካታ የልማት ስራዎችን በመስራት የምትታወቀው ወደ ሀላባ እንኳን ደህና መጣችሁ ያሉ ሲሆን የልምድ ልውውጡ የተሳካ እንዲሆን ተመኝተዋል። እነዚህ ብሔር ብሔረሰቦች ተቻችሎ ተግባብቶ ብዙ መንግስትንም ሳይጠብቁ ብዙ ልማትን በማስራት አሪያ ለሀገርም ጭምር ተሞክሮ አካባቢ ነውና ወደዚህ በማምጣት ምናልባት ዛሬ የመጣችበት ዋናው ዓላማ የማህበረሰብ አቀፍ የጤና መድህንም ሌሎች ነገሮችንም የተቀናጁ ነገሮችንም ተሞክሮችን ሼር የምናደርግበት እንዳለ ሆኖ ሌሎች ብዙ ተሞክሮችን ተጨማሪ መውሰድ የሚቻልበት አካባቢ ስለሆነ ያላችሁ የቆይታ ጊዜያችሁ የሰላማዊ እና የተዋባ ቀጣይ ደግሞ የተደራጀ ነገር ይዛችሁ የምትሄዱበት እኛም ደግሞ ያለን ልምድ ከናንተም ደግሞ ተጨማሪ የምንወስድበት መልካም የቆይታ ጊዜ እንደሆነላችሁ እንደ ዞን በትኩረት ከሚሰሩ ስራዎች መካከል አንዱ የሆነው ጤና ነው ያሉት የሀላባ ዞን ጤና መምሪያ ኃላፊ ዶክተር ሸምሱ ረሺድ ባለፉት ዓመታት የጤና ተደራሽነትን ለማስፋት ሰፊ ስራ ተሰርቷል ብለዋል። እንደ ሀላባ ዞን በጣም ትኩረት ተደርጎ ከሚሰራባቸው ኤሪያዎች አንዱ ጤና ነው። ከጤና አንፃር ባለፉት ከ3 እስከ 4 ዓመታት በተለይ ተደራሽነትን የጤና ተቋማትን ለማስፋፋት ሰፊ ስራ ተሰርቷል። ከዚህ ቀደም የሀላባ አጠቃላይ ሆስፒታል በማህበረሰብ ተሳትፎ ነው የተገነባው። ከዛ በመቀጠል ባለፉት 3 ዓመታት ከ7 በላይ ጤና ጣቢያዎችን መገንባት ተችሏል በማህበረሰብ ተሳትፎ በክልል እገዛ እንዲሁም በፌዴራል እገዛ ማለት ነው። በአሁን ሰዓት የትኩረት አቅጣጫ የሆነውን ሄልዝ ኤክስቴንሽን ፕሮግራም ሮድማፕ ኮምፕሬሄንሲቭ ሄልዝ ፖስት ግንባታም ማህበረሰብን በማስተባበር እየተገነባ ይገኛል ማለት ነው። የጤና አገልግሎትን ተደራሽ ለማድረግና የጤና መድህን አገልግሎትን ፍትሃዊ ለማድረግ በትኩረት ይሰራ ነው ያሉት ዶክተር ሸምሱ የአገልግሎቱን ተደራሽነት ለማስፋት ጥረት ይደረገ እንደሚገኝም ተናግረዋል። የጤናን አገልግሎት ተደራሽ ለማድረግ ፍትሃዊ ለማድረግ በተለይ የማህበረሰብ አቀፍ ጤና መድህን ላይ ትኩረት ተደርጎ እየተሰራ ይገኛል። ከመጀመሪያው ጀምሮ አገልግሎቱን በተሻለ መልኩ ለማህበረሰቡ ለማዳረስ በተሻለ ጥረት እየተደረገ ይገኛል። በተለይ ከ2008 ጀምሮ ከጊዜ ወደ ጊዜ እያጎለበትን ማምጣት ችለናል ማለት ነው። ከዛ ውጪ እንደ ፑሊንግ ፓይሌት ተደርጎ ከተያዙ ዞኖች አንዱ የኛ ነው። ፑሊንግን ማህበረሰቡ ከጊዜ ወደ ጊዜ ስትረስት እያደረገው ሚጣኔው ከጊዜ ወደ ጊዜ እየጨመረ በአሁን ሰዓት ወደ 70 የሚደርሱ አባላትን ኢንሮል ማድረግ ተችሏል ማለት ነው። ይሄም ደራሽ የሌላቸውን በተለይ በራሳቸው መታከም የማይችሉትን ማህበረሰብ አካላትን ትኩረት አድርጎ ብዙ ህዝብ አገልግሎት እያገኘ ይገኛል ማለት ነው። የሀላባ ዞን ምክትል አስተዳደርና የግብርና መምሪያ ኃላፊ አቶ ሀጂ ኑርዬ በበኩላቸው በጤናው ሴክተር በህዝብ ተሳትፎ የጤና ተደራሽነትን ለማስፋት በማህበረሰብ ተሳትፎና በዞን የተለያዩ የጤና ተቋማት መገንባት መቻሉንም ተናግረዋል። በጤናው ሴክተር ለብዙ ዓመታት አገልግሎት በተገቢው ሳያገኝ የቆየ አካባቢ ነው። ህዝቡ ይህን ችግር ከጠዋቱ ተረድቶ አንድ አጠቃላይ ሆስፒታል የመንግስት ተሳትፎ ምንም ሳይኖረው ከሊስትሮ እስከ ባለሀብት ድረስ አዋጥቶ ግንባታውን ገንብቶ ጨርሶ ክልሉ ግብአት ሰጥቶን አገልግሎት እየሰጠ ነው ከ2003 ጀምሮ። ከዛ በኋላ ግን የዞኑ መንግስት አሁንም የጤና ተደራሽነት ላይ መሰረታዊ ችግር አለ። 6 ጤና ጣቢያ የዞኑ መንግስት ባጀት መድቦ ክልል ህክምና መሳሪያዎችን በተገቢው አሟልቶ አሁን አገልግሎት እየሰጠ ያለበት ሁኔታ ነው። አሁን የጤና ሽፋንን ከፍ አድርገን አንድ ጤና ጣቢያ ለ25000 ህዝብ የሚለው መሪ ኦልሞስት አዳርሰናል ማለት ይቻላል። ግን ሴኮንድ ጄኔሬሽን ሄልዝ ፖስት አካባቢ ላይ የተጀመሩ ነገሮች አሉ። እሱንም አሁን ለፓይሌት በፌዴራል ደረጃ የተሰራ አለ። አሁን ክልል ደግሞ አንድ ወረዳ አንድ ሄልዝ ፖስት የሚለው መሪ ይዘን እሱንም እየገነባን ነው። ጤናው የተጠበቀ ማህበረሰብ ሲኖር ነው ብልጽግና ማረጋጋጥ የሚቻለው።
ጤናው ያልተጠበቀ ህዝብ ይዘን ብልጽግና ማረጋገጥ አንችልም። በዚህም ሰፊ ስራዎች እየተሰሩ በልምድ ልውውጡ ላይ የተገኙት ልኡካን ቡድኖቹ የሀላባ አጠቃላይ ሆስፒታልና የቁሊቶ ከተማ ጤና ጣቢያን የጎበኙ ሲሆን በእለቱም በቀረቡት ስላይዶች ላይ ሰፋ ያለ ሀሳብ አንስተው ምላሽና ማብራሪያ ተሰጥቶበታል። ብዙ ሰው ወደ ሆስፒታል ብቻ እንዳይሄድ ሆስፒታል መሄድ ያለበት ሰው ብቻ እንዲሄድ መቼም በሪፈራል ፔፐር ብቻ ከልክላችሁታል ብዬ አላስብም። በታችኞቹ ጤና ተቋማት ምንድነው ሰራችሁት? እንዴት ነው ያበቃችኋቸው? እንዴት ነው መድኃኒት ተያዙት? እንዴት ነው አገልግሎታቸውን ያሻሻሉት? ምን ኖሮ ነው እዛ ብዙ ሰው እንዲገለገል የቻለው? ምል ብቻ ተጨማሪ ነገር ቢሰጡን ብዬ ነው። በተረፈ ከልብ አመሰግናለሁ። ሲዳማ ክልል ተናግረው የተደረገን ከልብ እናመሰግናለን። አንቺም ሁለተኛ አማራ ክልል አዊ ዞን ይሄ የመጣበት ዋናው ምክንያት የአገልግሎት አሰጣጣቸው የተሳለፈ ፈጣንና ቀልጣፋ እንደሆነ አይቻልም። ከዞን እስከ ቀበሌ ድረስ የነበረው ገለጣቸው ከማህበረሰባቸው ጋር ተግባብተዋል። ስለዚህ በትልቁ መወሰድ ያለበት ተሞክሮ ነው። እኛም በዛ ደረጃ መውሰድ መቻል ያለብን ነው። ሌላኛው ዲጂታላይዜሽን ላይ የመምሪያ ኃላፊ ያነሳ እንደነበረው በወር ከ200 እስከ 300 የሚወጣው የስቴሽነሪ ክፍያ ወጪ አድነናል የሚል ነገር ነው ያለው። ይሄ በጣም ትልቅ ነገር ነው። ነገራችን በጣም ትልቅ ነገር ነው። አንደኛ ዘመናዊነት እየተላበሰ ነው። ፈጣንና ቀልጣፋ አገልግሎት ለመስጠት ያመቻል። ሁለተኛ ከወጪ ማንሳት የተቻለ ነገር እየተሰራ ነው ያየነው ሁኔታ ላይ ነው። ጤና ላይ ስራዎች ካሉ በደንብ የማጥራት ስራውን እንሰራለን የሚል ነበር የተነሳውና ምናልባት ዱፕሊኬትድ የሆኑት ነው ወይስ ሌሎችንም ያጥራል? ያው እዚህ ላይ ምናልባት እንዴት ነው የሚለው በደንብ ብራራ። ቅድም ፊ ፎር ሰርቪሶቹ ነበር ሆስፒታሎች ወደ ካፒቴሽን አልገባም እንትን ስል የነበረውና ክሌም ከተደረገው ብር ራሱ የተወሰኑ ብሮች የቀሩበት ሁኔታዎች ነበሩና ይሄን ከመለየት አንጻር እንዴት ነው የሚለው እነዚህ ነገሮች በተደጋጋሚ ሲንተገብራቸው ያው መጀመሪያ አካባቢ በነበረው ኦን እና ኦፍ ቻሌንጅ የነበረበት ነበር። በተደጋጋሚ ግን ስናያቸው መፍትሄ እየሰጠን የመጣንባቸው ናቸውና ለእናንተ በዚህ መልክ ለማንሳት የተሞከረው ነገር ማለት ነው። ከዛ ውጪ ከኢኩዊቲ እንዴት አያችሁ የሚል እንትን ነው። ቶታሊ ምጣኔያችን ማየት ይቻላል ማለት ነው። አሁን ያለው ምጣኔ አቨሬጅ አሁን ባለው ሁኔታ አቨሬጅ 98% ነው። ያ ማለት ከ98% በላይ ያሉ ማለት መጨረሻ ላይ ያለው ወደ 95% ያለው። ስለዚህ ሁሉም ተገልጋይ ዩኒቨርሳል ሄልዝ ኬሩንም ዩኒቨርሳል ሄልዝ ከቨሬጁንም ለማሳካት አንዱ በተለይ ሁሉም ተገልጋይ በገንዘብ ምክንያት ብቻ ሳይገለገል ሳይጠቀም መቅረት የለበትም የሚለውን ነገር ትኩረት ተደርጎ እየተሰራ ይገኛል ማለት ነው። ስለዚህ ኢኩዊቲውን 100% ከቨሬጅ ብቻ ሳይሆን ጥራትን እየታየ ይሄዳል ማለት ነው። ስለዚህ አንዱ ዘሮቱ ፕሪካፕቴሽን በቅርቡ ኦሪንቴሽን ተሰጥቷል። ፕሪካፕቴሽን በጣም አስፈላጊ ኢኒሼቲቭ ነው። እሱን ኔክስት ኢምፕሊመንት እያደረግን የነበሩ ጋፖችን እየፈተን ምናልባት ፕሪካፕቴሽን ላይ ቤስት ኤክስፒሪየንስ ያላቸው ኤሪያዎች ላይም በራሳችን ቤንችማርክ ለማድረግ ፕላን አድርገናል ማለት ነው። ቀጣይነት ባለው መልኩ ኢኩዊቲ ላይ አድሬስ እናደርጋለን ብዬ አስባለሁ። ይህ ሲባል አንዱ ቻሌንጅ የሚሆነው ሁላችንም ጋር ስቶክ አውት ነው፣ የመድኃኒት ስቶክ አውት ያጋጥማል። ስለዚህ ችግሩ ምንድን ነው የሚለው ነገር አንደኛው ከአቅርቦት ጋር ተያይዞ ካሉ ከዋጋ መለወጥ ጋር ተያይዞ ያሉ ነገሮች ትልቅ ፋክተር ይሆናሉ ማለት ነው።